ሰላም ጤና ይስጥልኝ። እንዴት ናችሁ? የመልካም ቲዩብ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም አለን፣ እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? እዚህ በጣም አሪፍ ነው። እናንተ ጋር እንዴት ነው? እግዚአብሔር ይመስገን አለን። ዛሬ እንግዲህ ይዤላችሁ የመጣሁት ትንሽ ላስላስ ነው። በጣም ስለምወዳት ልጅ ስለ ጽጌ ነው ማወራላችሁ። ጽጌ በጣም ነው የምወዳት። ጽጌ እንግዲህ ሁላችንም እንደምናውቃት በብዙ ቻሌንጆች ውስጥ አልፋ ዛሬ ላይ የደረሰች ጎበዝና ጠንካራ ለብዙዎቻችን አርያ ወይም ደግሞ መሆን የምትችል በብዙ ፈተና ውስጥ እያለፉ ላሉ ሴቶች አርያ መሆን የምትችል በልጅነቷ ብዙ ስትራግሎችን አልፋ እዚህ ደርሳለች እና ለሁላችንም ማለት ለታናናሾቿም ከእሷ በላይ ለሆኑትም ሰዎች ጭምር አርያ መሆን የምትችል ጠንካራ ሴት ናት። ታዲያ አሁን ያለችበት ሁኔታ እንዴት ነው? በእውነት በያብ ስራ እኔ በጣም ደስተኛ ነኝ። ምክንያቱም ጠንካራ ነው። እምነቱ ላይ ያለው ነገር ደስ ይላል። አስተሳሰቡ ደስ ይላል። ለሴት ልጅ ያለው ክብር ደስ ይላል። በጣም ነው ደስ የሚለው እና ከእሱ ጋር በመሆኗ በጣም ደስ ብሎኛል። ግን ትንሽ አሁን የገጠማቸው ስትራግል ትንሽ ፈተና የሆነባቸው ይመስለኛል። አንዳንዴ ሳስበው ድራማ ነው እየሰሩ ያሉት እላለሁ። አንዳንዴ እውነት እነሱ ላይ የመጣባቸው ፈተና ነው ለማለትም ያስቸግረኛል። ደግሞ ፈተና ነው ብዬ አስብና መልሼ ደግሞ ይሄ ነገር ድራማ መሆን አለበት እላለሁ። ከዛሬው ብጀምርላችሁ ዛሬ ማታ ከተለቀቀው ቪዲዮ ብጀምርላችሁ የዛሬ ማታው ቪዲዮ በጣም መስመሩን ያለፈ ቪዲዮ ነው። ትንሽ በያብ ስራ ታማኝ እንደሆነ አውቃለሁ፣ ግን ተናድጄበታለሁ። መሰላችሁ ይቺ ልጅ እሱ ወንድ ልጅ ነው፣ ገፍትራው እስክትገባ ድረስ መጠበቅ አልነበረበትም። እንደውም ልጠው እንኳን ገባች እንበል ድራማ ነው እንዳንል የሚያደርግ ነገር አይደለም ያደረገው። እንዴ ሴት ናት፣ እጇን ጠምዝዞ ወደ እጅ ሊጥላት ይችል ነበር፣ ፍላጎት ከሌለ ወይም ደግሞ እቺ ልጅ ገደብ አልፋ እዛ ጋር እንዳትገኝ እዛ ጋር ሚስቱ የሚላትን በጣም የሚያፈቅራትን ልጅ ጠርቷል አይደል? ጠምዝዞ ወደ ውጭ ሊጥላት ይችል ነበር። እና ደግሞ ለምንድነው የማይመታት? ለምንድነው ጥፊ ማልሳት? እሷ እኮ ደፍራን በጥፊ መታዋለች። ፀጉሯን ጨምድዶ ወደ ውጭ መጣል ይችል ነበር። ማንም አይጠይቀውም። እሷ ናት ገደብ አልፋ የመጣችው። እና ይህም ባለማድረጉ የሚያፈቅራትን ልጅ ቀጥሯት እየመጣችው እንደሆነ እያወቅ እንኳን እንደዚህ አይነት እርምጃዎችን አልወሰደም። ሴት ስለማከብር ነው። አዎ ሴት ታከብራለህ። ግን በዚህ ልክ ያለፈችን ሴት እጇን ጠምዝዘ ወደ ውጭ መጣል ያቅታል ብዬ አላስብም። በዚህ በኩል ትንሽ በቃ የሆነ ድራማ የሚመስል ነገር አለው። ምክንያቱም በባለፈው ቪዲዮ እንዳየነው ሰፈር ድረስ ጽጌ አመነቻት እንበል፣ በቃ ድራማ አይደለም አመነቻት እንበልና ሰፈር ድረስ ይዛት መጣለች። ዛጋ ግን ብሮ ከረዩን ያልከው ልትመታትም እየቃጣቅ እሷም እንደፈራች ስታስመሰለን እንደፈራች ይመታኛል ምናምን እያለች እንደፈራች ስታስመሰል ነበርና ቢያንስ ድሉን ብታገኝ የምትመታት ነበር የሚመስለው። እዛ ጋ ድሉን ብታገኝ የምትመታት ነው የሚመስለው። እዚህ ጋር ደግሞ ስናይስ ዘው ብላ ገባች። አልጋ ላይ እስከ መውጣት እንደፈለገች እስከ መሆን አይነካኝም የሚል ጥግ ድረስ ኮንፊደንስ ይዛ ነው የገባችው። ለምን እጅግ እዛ ጋር ፈራ ውስጥ ትጫወት የነበረች ልጅ እዚህ ጋር ግን እንዳትነካኝ እያለች የመጨረሻ አክት ስታደርግ ነበር። ይሄ ድራማ ነው። ምክንያቱም በዚህ ደረጃ ማንም ሰው ህይወት ውስጥ ቢገባ እጁን አያነሳም ብዬ አላሰብም። የፈለገ ሴት ልታከብር ትችላለህ፣ ግን ጠምዝዘው ወደ ውጭ መጣል አያቅትም። ይሄንን ማድረግ ነበረብህ። ሌላኛው ያስገረመችኝ ጽጌ ናት። ጽጌ በእርግጥ የእሷም ድራማ ነው የሚመስለው። ምክንያቱም እስካሁን ባየናቸው ሲኖች ውስጥ ጽጌ በጣም ታጋሽ፣ ከባህሪዋ ወጣ ብላ ታጋሽ ሆና ያቡን ልትረዳ የሞከረችባቸው መንገዶች በጣም ደስ ይሉ ነበረ እና የጽጌ ባህሪ የማይመስሉ እንደዚህም አይነት ባህሪ ያላት እንዴ የሚያሰኙ
ሁኔታዎችን ስታሳየን ነበረ። እዚህ ጋስ መጣች፣ አላመነችውም። በጣም ትናለች ምናምን። ሁሉም ሰው ሊያደርግ የሚችለው ነገር ነው ሄድ መደንገጧ፣ እዛ ጋር የነበራት ነገር ማለት ነው። ግን ከዛ በኋላ ከፍቶ አሳያት ከነ ጫማዋ ከነ ልብሷን አልጋ ላይ ያለችው አይደል እንዴ? እዚያ ጋር ፌክ መሆኑ ይታወቃል ማለት ነው። ልትረዳው ከፈለገች መረዳት ትችላለች። ዋናው ነገር ቀረጻ ነበረ። መቼም እነዚህ ልጆች አልጋ ላይ የተናጩ ቪዲዮ ይቀርጻሉ ብሎ ማመን ትንሽ ይከብዳል አይደል? ሴት ልጅ አልጋ ላይ ገብቶ ቪዲዮ ተቀርጾ ሌላ ነገር ይደረጋል ብሎ አይታሰብም። ምክንያቱም እዚህ ጋር እየቀረጸ ነው፣ ካሜራማኑ ቪዲዮ እየቀረጸ ነው። ምክንያቱም እንደሆነ መጀመሪያ እንደውም የመሰለኝ ካሜራማን የሌለ ራሱ እየቀረጸ ያብስራ ራሱ እየቀረጸ ነበር የመሰለኝ፣ ግን አይደለም። ምክንያቱም እነሱ ተሯሯጠው ወደ ውጭ ሲወጡ ካሜራማኑ ተከታትሎ እስከ ደረጃው ድረስ ሲቀርጽ እንደነበረ አይተናል። እና ይሄ ድራማ እንደሆነ ያስታውቃል። ምክንያቱም ካሜራማን ቁጭ ብሎ ካሜራማን እያየ ሌላ ነገር ያደርጋሉ እነዚህ ሰዎች ተብሎ አይታሰቡም። እዛ ጋር ጽጌ ያደረገችው ነገር ካሜራማን እያለ እንደገና ልጅቱ ከነጫማዋ አልጋ ላይ እንዳለች እያወቀች ሌላ ነገር ቺት ተደርጎብኛል ብላ ልታስብ አትችልም ብዬ ነው የማስበው። የሆነ ሆኖ ጽጌና ያቡ በእውነትም ድራማ ካልሆነ እየተሰራባችሁ ያለው በህይወታችሁ የመጣ ፈተና ከሆነ እንደኔ ያቡ እምነት ላይ ጠንካራ ትመስለኛለህ ከጽጌ በተሻለ እና እምነት ላይ ጠንካራ ትመስላለህና ብትችል አንድ ገዳም ሄደህ ብትጸልይበት ብዬ አስባለሁ። ሲቀጥል ከዛ በላይ ግን ህግ በአቅራቢያችሁ አለ። ይቺ ልጅ አልፋ ተርፋ በህይወታችሁ፣ ምክንያቱም አሳማኝ አይደለም እሷ እያለች ያለችው የዛሬ 3 ዓመት የሱንም የሳምንት ያልሆነ ግንኙነት ነው ያለው የነበራችሁ። ስለዚህ ህግ ባለበት ሀገር ቀጥ አድርገህ ልታስቆማት ትችላለህ። አስፈርመው ሊያግዷት ይችላሉ። እና ድራማ ባይኖር ኖሮ በዚህ ደረጃ ህይወትን የሚፈታተነውን ነገር ዝም ትለዋለህ ብለን አናስብም። ምክንያቱም አለፈ፣ ገደብ አለፈ እና ትንሽ የሚደብር ነገር ሆነ ማለት ነው። ከዛ በተረፈ ግን በሁለታችሁ ግንኙነት ማርያም እንደኔ ደስ ያለው ሰው የለም። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። በቃ ማሽ ታደርጋላችሁ፣ ምንም ጥርጥር የለውም። ማሽ ታደርጋላችሁ በደንብ ኖራችሁ። ከዛ በተረፈ ግን ጽጌ በያቡ 100% እርግጠኛ ብትሆኝበት ደስ ይለኛል። ምክንያቱም እንኳን አንቺ አይደለሽም እኛ እርግጠኛ ሆነንበታል። አስተሳሰቡ ደስ ይላል፣ ለሴት ልጅ ያለው ክብር ደስ ይላል። ያን ያህል ተበሸቀቀጠ ህይወት አሳልፎ እንዳልመጣ እና በትክክልም በስነስርዓት ያደገ ልጅ ነው። በስነስርዓት ያደገ ልጅ እንደሆነ ያስታውቃል ከአነጋገሩ፣ ከአስተሳሰቡ። እንደገና ደግሞ ከዛም በላይ እኔ አይተሽው የምታውቂ ሁሉ አይመስለኝም። የዚህን ያህል እንክብካቤ አድርጎልሽ የሚያቅሰው ራሱ ያለ አይመስለኝም። እና የሚሰጥሽ ሪስፔክት በስማ ይለያል። በጣም ደስ ይላል እና ተጠቀሚበት። ያንን ደግሞ አንቺም ስሜታዊ የሆነሽ በሆነ ቪዲዮ ላይ ኢሞሽናል ሆነሽ ስትገልጽ አይተናል እና ደስ ይላል። የገባሽ ይመስለኛል እንክብካቤው፣ ላንቺ ያለው ክብር፣ ላንቺ ያለው ፍቅር ያወቅሽው ይመስለኛል። እና በዋዛ በፈዛዛ እሱ እንዳለውም በቀልድ በፕራንክ ጊዜያችሁን አታወቁም። የመጨረሻ የሚያማምሩ ውብ የሆኑ የፍቅር ጊዜያቶች እንድታሳዩን እንፈልጋለን። እንወዳችኋለን ተመልካቾች። እንግዲህ እኔ አንዳንድ ድብልቅልቅ ብሎብኛል። እውነተኛ የፋክት ነው እንዳለን ብዙ ማሳሙን ድራማ የሚመስሉ ነገሮች አይቼበታለሁና እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን ቁጭ አድርጉልኝ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ቻው።